ገመቹ አብቶላ እባላለሁ። አይካፒታል አፍሪካ ኢንስቲትዩት የሚባል ኃላፊነቱ የተወሰነ የግል ማህበር እመራለሁ። በኮንሰልቲንግ በአቅም ግንባታና እንዲሁም በካፒታል ማርኬት ላይሰንስድ ሰርቪስ ፕሮቫይደር። እንደዚህ አይነት ውይይቶች መካሄዳቸው አሁን እየተካሄደ ያለው በተለይ በፋይናንስ ኢንዱስትሪ ውስጥ እየተካሄደ ያለ በጣም በርከት ያሉ ለውጦች አሉ። ከሬጉላቶሪ አንጻር፣ ከገበያ አንጻር ጠንከር ያሉ ባንኮችንም ከመገንባት አንጻር የካፒታል ፍላጎት ማሳደግ እነዚህ ኢሹዎች ሆነው እየመጡ ነው ያሉትና ለዛ ከካፒታል ገበያ አንጻር ብናየው ኦልተርኔቲቭ የሆነ አማራጭ መንገድ አሁን ባለው ከረንት ካሉ ባለ አክሲዮኖች ብቻ ነው መሰብሰብ የሚችሉት ኢሹ ያደርጋሉ። አሁን ግን ኦልተርኔቲቭ የሆነ አማራጭ የሆነ መንገድ ይሰጣቸዋል ባንኮች ካፒታላቸውን ማሳደግ እንዲችሉና ጠንካራ ሆነው መውጣት እንዲችሉ ያግዛቸዋልና እንደዚህ አይነት ውይይቶች አማራጮችን መመልከት እንድንችል ያግዘናል። ሀሳቡን የተፈለገውን አጀንዳ እንዲያቀርብ የተጋበዘው ትክክለኛነት በደንብ እንዳሰበበት ባንኩ በደንብ እንዳሰበበት የሚያሳይ ነው አንደኛው። ሁለተኛ የተመረጠው አጀንዳ እንዲቀርብ የተወሰነው ሀሳብ ብቻ ሳይሆን ከባንክ ባለሙያዎቹም ከራሱ ከዘመንም ከተጋባዦችም ቫራይቲያቸው ዳይቨርሲቲያቸውን ስትመለከት ከተለያዩ ባንኮች የመጡ ሰዎች አሉ፣ ከሬጉሌተሩ የመጡ ሰዎች አሉ፣ ከሌላም ዘርፍ የመጡ ሰዎች አሉ፣ ከሼር ሆልደሮችም የመጡ ከቦርድ የመጡ ሰዎች አሉና እነዚህ ሁሉ የተለያየ ፐርስፔክቲቭ የተለያየ የሚያሳስባቸው ምን ማድረግ እንዳለባቸው የሚያስቡ ሰዎች የጠየቋቸው ጥያቄዎች በእርግጥም ምንድነው ሊታሰብበት የሚገባው፣ ወዴት ነው መሄድ ያለብን፣ ያላየናቸው ነገሮች ምንድናቸው፣ ማየት የሚገቡን ነገሮች ምንድናቸው የሚለውን መዳሰስ እንዲያስችል ያደረገ ኮንቨርሴሽን ነው ባንኩ ያደረገውና ይሄ ቶት ሊደርሺፕ ኢስታብሊሽ እንዲያደርግ ራሱን ዘመን ባንክ ከባንክ ከተለመዱ የባንክ አሰራሮች ወጣ ብሎ በቶት ሊደርሺፕ ሀሳብ ቬንቲሌት እንዲያደርግ የፈጠረው መድረክ ስለሆነ አይ ቲንክ ዩኒክሊ ፖዚሽን የሚያደርገው መንገድ ላይ ነው ያለው። ወደፊትም ጠንካራ አድርጎ ይቀጥላል ብዬ ነው የማስበውና ሀሳብ ይዞ ወደ ቤት መሄድ ትልቅ ነገር ነው። የተነሱ ሀሳብ ሁሉም መልስ ላይገኝለት ይችላል፣ ግን የምናስብባቸው ተጨማሪ ሀሳቦችን የምናብላላቸው በሪሰርችም ይሁን በውሳኔም በስትራቴጂያችን ውስጥ የምናካትታቸው ነገሮች ለራሱ ለባንክም ለሌሎች ባንከሮችም ለሬጉሌተሩ ለገበያው ሌሎች ተዋናዮችም ጭምር የሰጠ ውይይት ነው ብዬ ነው የማስበውና የጊዜ ጉዳይ ባይዘን ኖሮ ሊነሱ የሚችሉ ሀሳቦች በጣም ሰፊ የሆኑ ነበር ብዬ ነው እኔ የማስበውና ይሄ የሀሳቡን ኮርኳሪነት ነው የሚያሳይ። ይሄ በቃ ርዕሱ ትክክለኛነትን ነው የሚነግርህ። አለቀ ካለም በኋላ ራሱ እጅ እየወጣ ይሄስ ርዕስ የሚል ከተነሳ የርዕሱን በደንብ የታሰበበትና ትክክለኛ መሆኑን የሚያሳይ ነው ብዬ ነው በእኔ በኩል ያለኝ መረዳት። እንደዚህ አይነት ኮንቨርሴሽኖች ለባንክ ተዋናዮች ወይ ለባንኮች ለፋይናንስ ሴክተሩ ሲል ሌላው ነው ኢንፎርስ የሚያደርግ ነው የሚያመጣው ኮንቨርሴሽን ውስጥ አይዘር በቅርብ ጊዜ ደግሞ ሬጉሌተሩ ነው የጀማመራቸው እንደዚህ አይነት ነገሮች። አሁን ጉዳዩ የባንኮች ሆኖ ጉዳዩ የሴክተሩ ሆኖ የሚያወያዩትና መድረክ የሚፈጥሩት ከሌላ ቦታ መጥቶ ነው እኛም እናደርጋለን። በእርግጥ ግን ቁልፍ ተዋናይ ባንኮቹ ያሉበትን ያክል ሴንስብል አያረገውም፣ ፕራክቲካልም አያረገውም። ስለዚህ ዘመን ባንክ ይህን ኢኒሼቲቭ ወስዶ ጉዳዩ እኮ የኛ ነው፣ አፌክቲቭ የሚያደርገው እኛኑ ነው፣ እኛው ተወያይተን የሚመለከታቸውን አንድ ላይ አምጥተን ጉዳያችንን እናብላላ፣ ይሄ ነገር በእውቀት እንስራው፣ እንዴት ነው መሰራት ያለበት፣ ሌሎችስ እንዴት ነው የሰሩት፣ ምንድነው የሚጠብቀን፣ ረጅም ጊዜ የሚወስድ ነው እንዳልከው ፕሮሰሱ። የተለያዩ ነገሮች በተለያየ የታይም ሆራይዘን ነው እንጂ በአንድ ጊዜ አይሰሩ። ይሄ ኮንቨርሴሽን ጠንከር ብሎ ፕራክቲካል እየሆነ እየቀጠለ ሲሄድ ከቴዎሬቲካል ከሆነው ኮንሰፕት ወደ ፕራክቲካል ከሆነው ጋር ይጋባል ማለት ነው። ስለዚህ ሁለቱን አንድ ላይ አምጥቶ ዲሲሽን የሚያስፈልጋል። ቦርድ ምን ልውሰድ፣ ኤግዜኪቲቭስ ምን እንውሰድ፣ ሬጉሌተሩ ምን እንውሰድ የሚለውን ቬንቲሌት ለማድረግ እድል ይሰጣል እና አይ ቲንክ ይሄ ትክክለኛ ኦነርሺፕ ነው ብዬ ነው የማስበውና ይሄንን አጠናክሮ በአንድ በተወሰነ ኤሪያ ብቻ ሰፋ አድርጎት የራሳችን ጉዳይ በራሳችን የሚለውን ትሬንድ ካልቸር ለማምጣት አይ ቲንክ ፈርቀዳጅ ይሆናል ብዬ ነው የማስበው። ጥቂት ናቸው እንደዚህ አይነት ፕራክቲሽነሮች ራሳቸው የሚሰሩ የራሳቸውን ጉዳይ እንወያይበት ብለው። ይሄ ደግሞ ምን ይፈጥራል ለዘመን ባንክ መሰለ ለየት ያለ ፖዚሽኒንግ ብቻ ሳይሆን ለዘመን ባንክ የሚሰጠው ቶት ሊደር ያደርገዋል። እዚህ በእያንዳንዱ ነገር ላይ ፎሎወር ሳይሆን ሀሳቦችን ቀድሞ
ለገበያው የሚለቅ ፕራክቲሽነር ኢንዱስትሪ ሊደር ወደ መሆን የሚወስደው ነገር ነው የሚሆነው እና አም ኤክሳይትድ እንደዚህ አይነት ነገሮች እኛ አዘጋጅተናል ከዚህ በፊት ያው እንደምታውቀው ግን በባንኮች በራሳቸው ኦን ተደርጎ ሲሆን ኢንተርናል ሲሆን ደግሞ ኮንቨርሴሽኑ መልኩን እየቀየረ ወደ ፕራክቲካል ወደ ሆነ ነገር እየቀረበ ይመጣል። that makes it more useful that makes it more practical እና I think ጥሩ ነገር ነው ያለኝ በዚሁ ቀጥሉ ነው ማለት ነው ፈልገው ስለጋበዛችሁኝም እጅግ አድርጌ አመሰግናለሁ።